የእሳት አደጋ ተከስቷል። በዚህ እሳት አደጋ ምክንያት አካባቢው የጎረቤት ህብረተሰብ አስፈላጊውን ትብብር ቢያደርግም ጎረቤት ላይ የሚገኙ መኖሪያ ቤቶችን ሳይነካ የአንድ ግለሰብ መኖሪያ ቤት በግምት ቤት ውስጥ ከያዘው አጠቃላይ ንብረቱ ጋር ከ500 ሺህ ብር በላይ የሚሆን ንብረት ከነመኖሪያ ቤቱ ጭምር ተቃጥሏል። በሰዓቱ በቤት ውስጥ ስትታመም የነበረችው የ5 ዓመት ህፃን ከእጅ እስከ እግር በእሳት አደጋ ተቃጥሏል። ንብረቱን ሾካ ጤሌት አግን ለለው በጣም ድርጆጋ አሁን ይወሞ ውሸቶ መዳን ከበም ወለከም ሁንድም ሾካ ካክሞ ለቆ ከገ ሁንድም ሾካ ኮን ንብረት ዲስሞ ሁንድም ወደም በዳ አገልግሎት ላይ ዋራውም ሰዓት ጉዳ ተፋቆሞ ከበደፈበ ጉድ መነት ይወሞ እጪን ይሶም ሰባክ ከበግን ኢቶም ደሞ ገሮም ገልጭ አድም ኡላላ ንብረት ሁንድም ሾካላ ደቆም ሾካላ እዴውም ሾካላ ዮሙኔታ ሁንድም ከበካሳታ ቢራነ ዮሞ ገሮም ምን ቢራነ ዮሞ አዋድን ፍራ አዋድ ጎጎን ሄኩይ ነሰም ላንቆን ድንገተን አፋ ጊር ምን እጥቅ ቢሱኩስ ላንቆም ወጥቅ ወድም ቃች ወሮን ዮኮ ጀባ ኢንሳ ኮኮ ቢር አጲሱኩስ ላንቆም ይቤቶን ካኑን አፎሃው ወንጌላዊ ክቺያ ፍራ ባጠዮ ኮዳጋዋሮ ኮያ አንም ጋመቱ ሞይ ጥም ጋመቱ ኮይ ይቤቲ ከባ ኤቤ yokabai node o bokol hani dabadako buch amsas maralewan qademo dako kanne wa ina itaka akida kam gogina itaka idmaro gogina itaka modle itodib ina yumma odim belu somo yumma wa imtido ke man nibrati ka kundim ka modle ko kundim kawro yodu ulo gofa tura bucha dabra ka wa ne kidene wa mo yomman andila ካይዳን ዮክ በቆሎ ሞለቆ ለሚዬ ሎኩን ታላፈበ ሚኔ በጠቃ እንጫሞ በቆል ሾካ ማሚት ምን ከበከሳት አገምን ማይምበ ወንጌላ መገን ወንጌላ መዳተ በጥሙ ዮምስ ደሞ ንየኑ ሙስሊም አኖ ይን አነባዮም ኦቃናም እሱ ወዲ መሰከቶ ይዘብ ጪል ከበደፈበ ይዋላት ሁንድም ኦራጮዋማ ዮ ካላተም ጪል ቾከም ፎቶማ አሰኖም የጪለና ውለ ዮ ማለት ከባን እደንበ ኢቶምሉ አጎምሉ ሚንበ ካይዳን ነው ዮሞኪ ይባካችሁ ይህንን ቪዲዮ የምትመለከቱ ለበቀና ኢትዮጵያውያንና ኤርትራውያን ቼንጻኗን እንዳሳክም እንዲሁም ደግሞ ቆሚውን ንብረት እንድናስተካክል እናንተም የበኩላችሁን እንድታደርጉ ስል በታላቅ ፍቅርና አክብሮት በድጋሚ ይጠይቃችኋለሁ። አመሰግናለሁ።